ምስል ከቃል በላይ ይናገራል እንዲባል አንዳንድ ምስሎችን ከብዙ ሺህ ገጾች በላይ ይናገራሉ። ሰላም እንዴት ናችሁ? በአንድ ፎቶ እድሜ ልካችንን ብንጽፍ ልንገልጸው የማንችለውን ስሜቶች አምቆ የያዙ ናቸው። ከነዛ ውስጥ ይህ ምስል አንዱ ህፃኑና ጥንባንሳው ቻይልድ ኤንድ ቮልቸር ፎቶ ነው። በሺህ ገጾች ስለ ረሃብ ብትጽፍ ከዚህ ምስል በላይ ልትገልጽ አትችልም። በእርግጥ ይህን ፎቶ ባየው ቁጥር ሰውነት፣ ሰብአዊነት የሚሉ ቃላቶች ያቃጭሉብኛል። እንደ ፈረንጆቹ አቆጣጠር በማርች 1994 የፎቶግራፍ ፖሊታይዘር ፕራይዝ አዋርድ ላይ አንድ የዓለምን ቀልብ የሳበ አንድ ምስል አሸናፊ ሆነ። አሸናፊውም የደቡብ አፍሪካው ፎቶ ጋዜጠኛው ፎቶ ጆርናሊስት ኬቪን ካርተር ህፃኑና ጥንባንሳው ቻይልድ ኤንድ ቮልቸር የተሰኘው ፎቶግራፍ ነበር። እንደ አውሮፓውያን አቆጣጠር በ1993 በሱዳን ውስጥ ዓለም ቦታ ያልሰጠው ታላቅ ረሃብ ተከሰተ። የረሃቡ ምንጭ ድርቅና የእርስ በርስ ግጭት ነበር። ሱዳን ውስጥ የሚላስ የሚቀመስ ታጣ። አቅም ያለው ከሱዳን ሸሸ። አቅም የሌለው በቤቱ በረሃብ አለቀ። ከነዛ ውስጥ በኬቪን ካርተር የፎቶግራፍ ውስጥ የሚታየው ህፃኑ ኮንግ ኒዮንግ በረሃቡና በእርስ በርስ ጦርነቱ ሱዳን ውስጥ ከመቶ ሺዎች በላይ ለሞት ተዳርገዋል። የጊዜውን ሁኔታ ለመዘገብ ኬቪን ካርተር እና ጓደኞቹ ሁኔታውን ለመዘገብና የጦርነቱንና የረሃቡን ስር መስደድ ለመዘገብ በነፃ አገልጋይነት ወደ ሱዳን ከተሙ። እሱና ጓደኞቹም እየተዟዟሩ ነገሩን መዘገብና መረጃ መሰብሰብ ጀመሩ። ያኔ ነው ኬቪን አይወድ ወደሚባለው የሱዳን መንደር የዘለቀው። የዛኔ ኮንግ በርዛት ዝሎ ብቻውን መሬት ላይ ተቀምጦ በሞትና በመኖር መሃል እያለ ከጀርባው አንድ ጥንባንሳ እሱን ለመብላት አሰብስቦ የደረሰ። ኬቪን ነገሩን እንደ ቀልድ አላየውም። ከየትኛውም ፎቶዎቹ በላይ ይህ ፎቶ ረሃቡን እንደሚያሳይለት በመተማመን ካሜራውን ደቅኖ ፎቶዎቹን ማንሳቱን ቀጠለ። የተረጋገጠ መረጃ ባይኖርም ኬቪን ወደ 20 ደቂቃ ገደማ ትክክለኛ የምትባለዋን ጊዜ ተጠባብቋል። ዘራይት ታይም የሚባለውን። ኬቨን ጥንባንሳው ክንፎቹን ዘርግቶ ህፃኑን እስኪቀርበው ጠበቀ። ግን ጥንባንሳው ክንፎቹን ሳይዘረጋ ረሃቡን በህፃኑ ኒዮንግ ለማስታገስ አድፍጦ ቆየ። ኬቪን ከ20 ደቂቃዎች ቆይታ በኋላ ያሰበውን ፎቶ ባያነሳም ጥሩ ረሃቡን የሚገልጹለትን ፎቶ ካነሳ በኋላ ጥንባንሳውን ከህፃኑ አባሮለት ከአንድ ዛፍ ጥላ ስር በሁኔታው ተረብሾ ስቅስቅ ብሎ አለቀሰ። እንደ አውሮፓውያን አቆጣጠር በ1994 ለፑሊትዘር አዋርድ እጩ ሆኖ በውድድሩ አሸናፊ ሆነበት። ይህንን ፎቶ ያዩ ብዙ እርዳታ ድርጅቶች ድጋፎቻቸውን ይዘው በሱዳን ከተሙ። ዓለም በዚች ኬቪን ፎቶ ትኩረቱን ለሱዳን ረሃብ አደረገ። ግን አንድ ጥያቄ ተከትሎ መነሳት ጀመረ። ኬቪን ለዛም ምስኪን ህፃን ምን አደረክለት? መገብከው? ወደ እርዳታ ድርጅቶች አደረስከው? የሚሉ የህሊና ጥያቄዎችን ወረወሩበት። ኬቨን ግን ምንም አላደረገለትም ነበርና ጥያቄዎቻቸውን በዝምታ አለፈ። ግን ለራሱ ይሄን ጥያቄ ሊያልፈው አልቻለም። አንዲት ጋዜጠኛ 2 ጥንባንሳዎች ይታዩኛል አለችው። ኬቪን አልተከራከራትም። ከራሱ ህሊና ግን እርቅ መፍጠር አቃተው። በሱ ፎቶ ምክንያት ብዙ የሱዳን ህፃናት ከረሃብ ቢድኑም ብዙዎች ከሞት ቢተርፉም የአንድ ህፃን ልጅ ነፍስ ግን ፋታ ነሳችው። የሞቱን መንስኤው ሆነች። ጸጸት፣ ጥፋተኝነት፣ ጭንቀት ለቀቀችበት። ኬቪን እስከ ወዲያኛው ይህን የህሊና ወቀሳ የሚያመልጥበት ነገር አሰበ። ራሱንም በጆሃንስበርግ እንደ አውሮፓውያን አቆጣጠር ደቡብ አፍሪካ ላይ በ1994 ራሱን አጠፋ። በእርግጥም የሰው ልጅ ከህሊና ወቀሳ ሊያመልጥ ይችል ይሆን የሚለውን የሚያሳይ ይመስለኛል። እንዲህ አይነቶቹን ነገር ሳጤን የሰው ልጅ የህገ ልቡናው በተፈጥሮ አብሮት የሚመጣና ለጥፋቶቹም የሚወቅሰው ብትር ነው ያስብለኛል። ምናልባት ከስራ ስነ ምግባር አንጻር ከታየ ኬቪን ስራውን ከሚጠበቅበት በላይ ሰርቷል። ሁኔታውን ዘግቦ ለዓለም አሳውቋል። ዛሬም ድረስ የማይረሳ ምስል ከሳችና የጦርነትና የረሃብ ክፋትን የሚገልጽ ስራ ትቶልናል። ግን ደግሞ ከሰውነትና ከህሊና ወቀሳ አንጻር ካየነውስ የሚለው ለእናንተ ትቼዋለሁ። መንገድ ላይ አልፈናቸው የምንሄደው አዛውንት የኔ ቢጤዎች የሚፈጥሩብንን የህሊና ወቀሳ በምን ይሆን እያመለጥን ያለ ነው? የህፃናቱን የዳቦ ግዛልኝ ጉትጎታ፣ ቀኑን ሙሉ አልበላሁም የሚለው ልጅ ያዘለ አባት። በእርግጥ አልፈናቸው ወደ ቤታችን ገብተን ይሆናል። ግን በሰላም እየተኛን መሆናችንን ከኛ በቀር ማን ያውቀዋል? ማንም። አመሰግናለሁ።